በ90 ብሩ ቢዝነስ ይጀምራል፣ በ10 ብሩ ቢዝነስ ይጀምራለሁ፣ በ90 ብሩ ማስታወቂያ ይሰራለሁ ነበር። so the thing is ገንዘብ አንተ ስትፈልገውና ገንዘብ አንተን ሲፈልግህ ይለያያል። ብዙ ሰው ገንዘብን ያሳዳል፣ አይመጣም፣ አታገኘው። ገንዘብ ግን አንተን እንዲያሳድህ ከፈለግ ገንዘብ የሚፈልገውን ነገር መስራት አለብህ። ሁሉም ሰው እኩል ነው፣ ምንም ጥያቄና መልስ የለውም፣ ግን በእግዚአብሔር ፊት ነው። true አዲስ አበባ ከተማ ውስጥ አይደለም፣ ገበያ ውስጥ አይደለም። ገበያ ውስጥ ወጣ ስትል ጫማ የሚጠርግና ወይም አንድ አስተማሪና አንድ ወታደር እና አንድ እግር ኳስ ተጫዋች፣ አንድ ፖድካስተር ስፒድ እኩል አይከፈላቸውም። true ገበያው ቫልዩ የሚያደርገው ስለ ቫልዩ ብቻ ነው። it doesn't matter ምን አይነት ጾታ ይኖር፣ እድሜ ስንት ይሆን፣ የት ነው የተወለድከው፣ it doesn't care። አንተ ምን አይነት እሴት አለ ነው ትልቁ ጥያቄ። ምን አለ? ምን የሚሸጥ ነገር አለ? እሴት ማለት እንገልብጠውና የሰው ቁስል፣ የሰው ህመም፣ ሰው የሚፈልገው ነገር ምን አለ አንተ ጋር? ሁሉም ሰው የሆነ ነገር አለው፣ ላያቅ ይችላል። ስለ ቢዝነስ በጣም ጭፍን የሆነ እይታ ስላለው ወይም ስላልተገለጠ ኮንሽስነሱ ሎው ስለሆነ ነው እንጂ ኢትዮጵያ ውስጥ ገንዘብ እንደ መስራት የሚያመች ሀገር አለ ብዬ እንደ ኢትዮጵያ ገንዘብ መስራት I swear to God በዚህ ፕሪንሲፕል ብዙ ችግር ስላለ አሁን ኢትዮጵያውያን እዚህ ሀገር ያሉ ኢትዮጵያውያን ከኢትዮጵያ ወጥተው ውጭ ሀገር ገንዘብ የሚሰሩ ይመስላችኋል? ጉድ ፎር ዩ ትሰራለህ፣ ሜቢ ወራላ ልናወራ እንችላለን። ግን ሪሊ ህጉን ካልሰበርከው በስተቀር ስታተሱ ሃይ የሆነ ኢንካም ሃይ የሆነ ሲኢኦ አታገኝ። እንግዲህ ብዙ የተሰደዱ ኢትዮጵያውያን አሉ። የማይክሮሶፍት ሲኢኦ ሲሆን አላየንም፣ ወይም የትልቅ ካምፓኒ ፋውንደር ሆኖ አልሰማንም። ኢትስ ቬሪ ቬሪ ሬር። ለምንድን ነው የኢትዮጵያ ቢዝነስ ለመስራት እጅግ በጣም አሪፍ ናት ያልኩት? ብዙ ችግር ስላለና ብዙ መፍትሄ ስለሌለ ወይም ብዙ ችግር አለ፣ ጥቂት መፍትሄ አለ። ኢትዮጵያ ውስጥ ኤኒቲንግ ብትሸጥ ገዢ አለ። ኤኒቲንግ ብትሸጥ ገዢ አለ ኢትዮጵያ ውስጥ ኤኒቲንግ። ከተሳሳትኩ ኑሮ ተወዷል። ኑሮ የተወደደው ለምንድን ነው? ስለምትገዙ ነው። አውጥታችሁ መግዛት ላይ ነው ያላችሁ። ኮንሱመሪዝም ነው። ቤታችሁ ውስጥ ብንገባ እጅግ በጣም ብዙ ነገር አለ። የሚያሳዝነው ግን ከውጭ ሀገር የመጣ so the thing is እኔ ገንዘብ እንዴት እንደሰራው ልንገር። ኤግዛክትሊ ስታርትድ ከዜሮ ነው የጀመርኩት ከአንድና ከአንድ ከመማር ነው። መጀመሪያ አለማወቅን፣ ድንቁርናዬን፣ ድለቴ ያመጣው ምንድነው ካልኩ አላውቅም። ብዙ ሰው የሚያውቅ ይመስለዋል፣ ግን ምንም አያውቅም። ስለ ገንዘብ 40 ምንጭ ያሉ ጓደኞቼ ማረዝ ዞራት መጣው ምርቃውን እንደግሰው በሬ ነው የሚታረደው፣ እንጨፍራለን፣ ሽልማት እያወጣን ነው፣ ፓርቲው አለ ፓፓፓፓ። it's just a fake ውሸት። አላውቅም ማመን አውቃለሁ። ሄጄ በሬው ታርዶ ጋውን ለብሼ የአቶ አሸቶ ልጅ ተመረቀ ተብሎ ነው no አይልክም። እግዚአብሔር ኦኬ እግዚአብሔር እሺ ሰው አንድ ዛፍ ስር ቁጭ ብዬ ማስታወሻ ገዛውና ጻፍኩ። ናው ኢትዮጵያ የምትችለው ሰጥታለች፣ ከድህነት አላስመለጠችም፣ የቤት ኪራይ የለም፣ ቤተሰቦችም ዳናቸው። ናው if there is any chance, if there is one day, አንድ ቀን ካለ በዚች አንድ ቀን ላይፍ ምን እንደሆነ ፊገር አውት አድርግ። እዚህ ዩኒቨርሲቲ ውስጥ ነው ያለው፣ ዋይፋይ አለ፣ ኮራይ ስሪ ላፕቶፕ አለክ። እግዚአብሔር ፈቅዶ ጥበቃዎቹ በሩን ከፍተው ካስገቡና ኢንተርኔት ያለበት ብሎክ ላይ ከሆንክ you get yourself bro, figure it out. እግዚአብሔር ይመስገን every day with an opportunity to learn.
ተማሪው ዝግጁ ሲሆን አስተማሪው ይመጣል። ከምን ጀመርክ? ምን ከመማር ነው የጀመርከው? ሶስት ነገር። አንደኛው እኔ ማን ነኝ? what is mine? what is God? what is spirituality? how to think, how to feel, what is belief? እንደዚህ ጥያቄዎች አሉ። another is technology ምንድነው የሚመጣው ዘመን ምንድነው የሚሆነው? ምን አለ? ሶስተኛው ገንዘብ ያንቺ ድንጅ ማኒ ቢዝነስ what is business? ምንም አላውቅም። አሁን እናንተ ስለ ቢዝነስ ምንም እኮ አናውቅም እኮ አናውቅም። በቃ እኔ አናውቅም ምንም አናውቅም። በቃ እንኳን ጌሪቪ ይሄ ዲቫይስ እያለ ሲያወራ ይሄ ዲቫይስ ማለት ዓለምን የሚቆጣጠር ማሽን ነው። ይሄ የሚሰራው ገንዘብ ሲል እኔ ምንም አላውቅም። ምን ነው የሚያወራው ሰውዬ? ምን ነው የሚያወራው? ቁጭ በይ የአራት ሰዓት ቪዲዮዎችን ማድመጥ አለብኝ። የአራት ሰዓት ቪዲዮዎችን ማድመጥ አለብኝ ማለት በዚህ በሚቅበሸበሽ ዓለም ውስጥ ጓደኞቼ እየበሉ ሲፖስቱ፣ ምረቃቸውን ሲፖስቱ፣ ከችኮቻቸው ጋር ሲዝናኑ፣ አመት በዓል ሲያከብሩ እኔ በፋራው ዋሻ ውስጥ ቁጭ ብዬ በጣም የሚከባብዱ መጽሐፎችን እያነበብኩ ነበር። ህግ ነበረኝ። one book per week ተው እንጂ። yes እኔ 2019 ላይ 56 መጽሐፍ አንብቤያለሁ። that was the best year. that's a lot. አሁን ማንበብ አይጠበቅብኝም። ውሸቴን ነው። በጣም ማንበብ የሚጠበቅብኝ ግን ያኔ ያነበብኩት ብዙ ነገር ሰርተዋል። በጣም ከየቱ ጋር እንዳገኘሁት አላውቅም፣ ግን ሳወራ የሆነ ነገር ይወጣል ማለት ነው። የትኛው መጽሐፍ ነው እንኳን አታውቀውም እኮ ግን ሰርተዋል ሳታስበው። በየቀኑ ልክ እንዴት ነው ጂም ስትገባ ሰውነት ስፖርት እንደሚሰራው አእምሮ ስፖርት ይሰራ ማለት ነው። ቡክ ብቻ ነበር አይደለም። I was consuming a lot of long form videos. እንዳሁን ዩቲዩብ ላይ ቁጭ ብዬ በስመ አብ ቅጥቅጥ አድርጌ መማር ጀመርኩኝ ማለት ነው። የሆነ ጨለማ ውስጥ የነበረ ልጅ አንድ መጽሐፍ የገፋው ትንሽ የብርሃን ሳይ አእምሮዬ ወደ ኦርደር ስቴት መጣ። ሁለት አይነት የአእምሮ ስቴት አለ። ኮንፊውዥን አለ። የሆነ ግራ የተጋባ ምን እንደሚፈልግ ማያቅ፣ እሴቱ ምን እንደሆነ ማያቅ፣ ፐርፐዙ ማያቅ፣ ግራ የተጋባ ፋይናንሻል ፕላን የሌለው ወዴት እንደሚሄድ ማያቅ አእምሮ አለ። and two ኦርደር ያለው አእምሮ ኦኬ ይሄን ነው የምፈልገው፣ ከዚህ እንደዚህ ጊዜ ይፈጅብኛል፣ ይሄንን አላውቅም፣ ይሄን ሰው ማግኘት አለብኝ የሚል ኦርደር የሆነ አእምሮ መምጣት ጀመረ ማለት ነው። ስትራክቸር ያለው በስትራክቸር የሚያስቀርጽ ፎርም ያለው ነገር absolutely so I started finding myself እኔ ማለት ማነቃቃት እንደሚችል ገባኝ። ለምን ያኔ ሰማቸው የነበሩት ቪዲዮዎች የነ ቶኒ ሮቢንስ የነ ጂም ሮን የነ ቦብ ፕሮክተር ሞቲቬሽናል ስፒከሮች ናቸውና there's a fire in me ስትሰማቸው ይነዝርሃል። I am motivational speaker so አልኩኝና I like somewhat ልጠግባቸዋል so ያገኘሁትን ሰው ሁሉ ሳነቃቃ እኔማ ሞቲቬሽናል ስፒከር መሆን አለብኝ ብዬ ወሰንኩኝ ማለት ነው። so that እንዴት በቃ እውቀቱን ይዤ መጽሐፉን አንብቤው ያገኘሁት ሰው ሁሉ እያደነቀኝ እየተገረመብኝ ምን አይነት ልጅ ነው እያለኝ ታክሲ ውስጥ እኔ አረመምበር አንዲት ቆንጅዬ ልጅ አብሬያት ጋቢና ቁጭ ብዬ እያወራኋት ልጅቱ ፈዘዘች። እባክህ ስልክህን ትሰጠኛለህ? ምን ይሰራል? አምብሮኪ ናሻ የጠጣ ብትለኝ መክፈል አልችልም። የታክሲ ግን መክፈል አልችልም። ምን አውርታቸው ነው እንደዚህ? እሷ ተገል በጣም ኢንተረስቲንግ ነገር ነው የማወራው፣ ግን ማንም ሰው ያገኝ። አይ ሪሜምበር ላፕቶፕ ላይ ዌይ አውት ብዬ ጻፍኩኝ ማለት ነው። ዌይ አውት እንደዚህ አይነት ሰርፌስ ፒሲ ነበረች። ዌይ አውት የሚል ስክሪን ሴቨር አደረኩኝ። ዌይ አውት መውጫ ቀዳዳ አውቄዋለሁ። ስለ ቢዝነስ ተረድቻለሁ። እውቀቱን ይዣለሁ። ዓላማዬን ይዣለሁ። ፕላኔን ይዣለሁ። ቡክ ስማርት ሆኛለሁ። ኢቨን አም ቬሪ ዲሲፕሊንድ። በጣም ዲሲፕሊን ላይፍ ነው ያለኝ። ግን የኢትዮጵያ ሕዝብ ማያቀኝም፣ ዓለም ማያቀኝም። ዳስ ሃው ብዙ ወጣቶች አሉ ይህን እያዩ በጣም እውቀት ያላቸው፣ በጣም ጥበብ ያላቸው፣ በጣም አቅም ያላቸው የኢትዮጵያ ሕዝብ የማያውቃቸው ብዙ ወጣቶች አሉ። That's how friend Gary V
አገኘው ግሪን እግዚአብሔር ነው ምልሳየው most people are a keyboard activists የሚል ስፒች አለው አየሁት this guy ያለኝ እግዚአብሔር አድምጠዋል so he told me ማርኬቲንግ ምን እንደሆነ ስፔሻሊ ሶሻል ሚዲያ ማርኬቲንግ ምን እንደሆነ ቲክቶክ ምን እንደሆነ ኢንስታግራም ምን እንደሆነ ብዙዎች የሚያውቁ መስላቸዋል ቲክቶክ ስለተጠቀሙ ቲክቶክን ታውቃለህ አውቃለሁ አታውቀው ፌስቡክን አታውቀው ኢንስታግራም so that I consumed ምን ያህል ሶሻል ሚዲያ ፓወርፉል እንደሆነ አስታጠቀኝ ማለት ነው ዴሊ ቪ የሚባል vlog አለው መታከነ ከዲሮክ ጋር የሚሰራው that's my favorite business vlog I consumed almost everything ማለት ሰዎችን አግኝቶ ሲያወራ ከራፕሮች ጋር ሲያወራ ካልቸሩ ምን ጥቅጥቅ አድርጌ ገባኝ ሶ ያኔ ስልክ አልነበረኝም አይፎን የሚባለው ስልክ እጅግ በጣም ወሳኝ እንደሆነ ገባኝ ለቀረጻ እና ለምንድን ነው ጆዋሌስ መቼስ ታክሲ ውስጥ ሆነ እኮ ሰው አይፎን 70 ይዛል አሁን ማለት ነው ታክሲ ተሰልፈው ሄሎ ስትል አይፎን 70 ነው አይጠቀምም ሶ ላይ ገባኝ the good thing is maybe ሰዎች የሚያገኙት ትልቅ ቫልዩ ከሆነ ማለት ነው the good thing is መንፈሳዊነት ጸሎት ሜዲቴሽን ምን እንደሆነ አቅ ስለነበረ ከእግዚአብሔር እንዴት አይፎን ማግኘት እንዳለብኝ አቅ ስለነበረ I started to manifest the iPhone ማለት ነው so iPhone is Gary V iPhone 12 Pro Max ይዞ ነበር እንደዚህ የሚጠቀሙና የኔ ቢሆንስ የነኛው አይፎን በዚህ አይፎን ክሬት ማድረግ ብችልስ ምንድነው የሚመስለው ገብቷል በአይፎን ቪዲዮ ቀርጬ ሰዎች ቢያደንቁኝ ቲቪ ላይ ብጋበዝ I started to give my mind የምፈልገውን ምስል እየሳልኩኝ በአእምሮዬ ማየት በልቤ ፊልም ማድረግ በአእምሮዬ ማየት በልቤ ፊልም ማድረግ ያኔ ጽሁፍ ነበር ምጽፍ ጽሁፍ እየጻፍኩኝ በቀን ሁለቴ ፖስት አለው ጠዋት ማታ ፌስቡክ ላይ ነው yes ፌስቡክ ላይ ቴሌግራም ላይ ኢንስታግራም ላይ በቀን ሁለቴ ጽፋለሁ የሚገርም ጽሁፍ ነው ምጽፈው አሁን ሰዎች ስልክ የለኝም ስልክ አትሰጠኝም ከጽሁፍ ጀምር if you're good so የጻፍኩ አማራጭ ስለሌለኝ እኮ ነው የሚገርም ጽሁፍ ነው ግን ምጽፈው ሰዎች ግን ይከታተሉኝ ነበር you know what አንድ ሰውዬ ዩኬ የሚኖር ሰውዬ አይፎን 7 ላከልኝ ማለት game over I started to create continuous የሆነ የማያቋርጥ motivational content on TikTok, on Instagram, on Facebook, on YouTube and the rest is history. አንድ በጣም የገረመኝ ኤክስፔሪመንት ነገር 2014 ላይ ሰዎች ምን ያህል ዲስትራክትድ እንደሆኑ ለሪሰርች ለማሳየት ፈልገው ወደ 400 አካባቢ የሚደርሱ ፓርቲሲፓንቶችን ጠሩና ምን አደረጓቸው ኤሌክትሪክ ሾክ የሚነዝር ነገር ኤክስፐሪመንት ውስጥ ከመግባታቸው በፊት እንዲሰማቸው አደረጉና እንዴት ነበር ፊሊንጉ ሲሏቸው በጣም ነው የሚያስጠላው እኔ ድጋሚ ይሄን ነገር እንዳትሰጡኝ አሉ almost everyone ከዛ ምን ያደረጉት አይዞሌትድ ሆነ ለብቻቸው ተገልለው ያሉበት አንድ ሩም ውስጥ አስገቧቸው ስልኮቻቸውን በሙሉ ወሰዱ ከዛ ውስጥ ሎክ ተደረጉ ሶ ኤክስፐሪመንቱ ምንድነው ምን ያህሉ ሰው ብቻውን ከመቀመጥ በድብርት ከመቀመጥ ራሱን ሾክ ማድረግ ይመርጣል የሚለው ለማየት ነበርና የሚገርምህ በዛች አጭር ሰዓት ጊዜ ውስጥ almost 65% የሚሆኑት ወንዶች ብቻቸውን ከመቀመጥ ይልቅ ራሳቸውን ሾክ ማድረግ ነበር የመረጡት የሴቶቹ ቁጥር እንደውም ትንሽ ነው 25% ነው አንዱ ጭራሽ ከወንዶቹ መካከል 115 ጊዜ ነው ራሱን ሾክ ያደረገው ከድብርት የተነሳ 115 ጊዜ imagine yes but like ይሄ ብቸኛ መሆን ከአይምሮ ጋር ከራስ ጋር መሆን በተለይ ደግሞ ኔጌቲቭ ነገር በዙሪያ ያለ በጣም አስፈሪ ነው አንድ በጣም እንደውም ሞዶ ኮንሴፕት አለ ይሄ ማን ነው I think Chris Williamson ነው ስለዚህ የሰማው the lonely chapter የሚል ሐሳቡ ምንድነው አንድ ሰው ለመጀመሪያ ጊዜ ወደ ስራ እየገባ ወደ ቢዝነስ ራሱን ወደ መቀየር ወደ ኮንቴንት ሲገባ በፊት ካሉት ጓደኞቹ ጋር ፊት ማድረግ መመሳሰል አይችልም because አልፏቸው እየሄደ ነው already ከዛ ደግሞ የተሻሉ ሰዎች ጋር ጓደኛ መሆን አይችልም because I mean በእነሱ ስታተስ ደረጃ አይደለም ያለው ስለዚህ የሚፈልጉትን ነገር ተጣጣቸው አይችልምና somebody አሁን ኮንቴንት ክሬት ያደረገ የመጀመሪያዎቹን 100 probably ከዛም በላይ ኮንቴንቶች ሲሰራ በቃ ጀማሪ ነው ብድግ ብሎ ከማኔ ጋር ኮላብ አድርጌ ልስራ ቢል የተሻሉ ጓደኞችን ላገኝ ቢል አይችልም ይቺ ሎንሊ ቻፕተር ትባላለችና እዚህ ሎንሊ ቻፕተር ውስጥ ሁላችንም አልፈና በያስባለሁ አትሊስት እኔ በደንብ ነው ያለፍኩበት ይሄንን ቻፕተርና ግን ይሄ ጊዜ ነው
የሆነን ሰው ወይ ስኬታማ የሚያደርገው ወይም ደግሞ ፈርቶ ወደ ኋላ ወደ ነበረበት ሲቹዌሽን እንዲመለስ የሚያደርገው። አብሶሉትሊ። ምክንያቱም አሁን ለምሳሌ እኔ ድሮ ሲጀምር አብዷል ሰፈር ላይ ሙድ ይዙ ልጆች ሀሳብ የሚስቁብኝ ምናምን how did you do that? ግን እውነት ማለት አይ ነው like ጠንካራ ሆነ አልፈዋል፣ ግን ብሮ ከባድ ነው። አብሶሉት ባት ከባድ ማንበብ እኮ የሚጠቅም መማር እኮ የሚጠቅም ብዙ መጽሐፎችን ካነበብክ ሰዎቹ ሲጀምሩ እንደተከረከሙ ስለምታውቅ አይ የጀመርኩ ስለሆነ ብሎ ትላለህ። ትክክለኛ መንገድ ላይ ነኝ ትላለህ። ያልፋል ይሉሃል። አሳልፍ ያለው ለፖድካስት ላይ ሲያወሩ ኦኬ ማን ይዟል ዛሬ የመጣው እኮ ያን አሳልፍ ያለው ብዬ ሳወራ ይታለፋል ይላል። እዛ ጋር ግን ሙዚቃውን እየሰማ እየጨፈረ እየደረሰ ያ ሰው ያመልጠዋል ማለት ነው። ሶ ላይክ ያን ሎንሊነስ የሚችል ሰው ዓለም ላይ ኢሞሽናሊ ጠንካራ የሆነ ሰው አለ ወይ? what does it mean? ስኬት አግሬሲቭ መሆን ይጠቃል። በተለይ ዳኮንክ ብዙ ሰዎች ለምንድን ነው የምትጮው? ዳስሮንክ ነው የምትጮው። እንድትሰማኝ ነው የምትጮው። መውጫ ቀዳዳ የለኝም። ምናልባት ጮት ሊሆን ይችላል የኔ መውጫ ወጥቼበታል። አም አግሬሲቭ። ምክንያቱም አንድ ቀን ካልጮኩኝ የቤት ክራይ ካመለጠኝ ጉዴ ፈላ ተበላ። you know what I'm saying? you gotta be aggressive. you have to take risk. ሪስኩ ምንድነው ካልከኝ በጓደኞች ፊት ተራ እብድ መስሎ መታየት ሪስክ። ግን አንድ ነገር ቻሌንጅ ላድርግህ፣ በተለይ ደግሞ ስትጀምረው። እኔ ራሴ ቲክቶክ ሲጀምር የዛኔ ብዙዎቹ የሚሰሩ ሴቶች ነበሩና ሴት ነው ኮንቴንት ሴት ነው ቲክቶክ የሚሰራው እየተባልኩኝ እኔ ራሴ ተፎግሬያለሁ። አይ ኖ ምን ያህል ፔንፉል እንደሆነ። በተለይ ደግሞ በዙሪያ ያሉ ሰዎች እንደ ቀልድ እንኳን ቢሆን መቀለድ ሲጀምሩ አይ ኖ እንደ ቀልድ እንደማትወስደው አንተ ሲሪየስ እንደሆነ ጉዳዩና ማንበብህ ብዙ ነገሮችን ኮንሱም ማድረግህ የነሱን አንደርስታንዲንግ እንድትረዳውና አይ ሚን እነዚህ ሰዎች ፎግረውኝማ ውስጥ አይነካም እንድትል ሊያደርግህ ይችላል። ግን መጠየቅ የፈለኩት መሰለህ አንዳንዴ ደግሞ እነዛ ፊሊንጎች ራሳቸው አዲክቲቭ ይሆናሉ፣ ሱስ ይሆናሉ። ማለት ሰምበዲ ሲሰድብህ በቃ መሰደብን እንደ ቻሌንጅ ትወስደዋለህ። ስደበኝ like shoot me come on ስደበኝ አሳይሃለሁኝ አሳክቼው አሳይሃለሁ ይሄን ነገር አሳልፌው የሚል አይነት ኤነርጂ ውስጥ ያስገባህና ያንን ኔጌቲቭ ፊድባክ ባገኘህ ቁጥር ይሄ ኮንፊደንስ ከመበላሸት ይልቅ እንደውም ሃሃሃ I'll show you ወደሚል ቻሌንጅ ውስጥ ራስን ያስገባህልና እንደዛ አይነት ሙድ ውስጥ ገብተህ ነበር ወይ? እንደዛ ነበር? Absolutely. No, it's about me. I don't care about them. እኔ ለራሳቸው ስራ የሌላቸው መሄጃ ያጡ የሚያደርጉት የጠፋቸው ራሳቸው ታቸው ነው እኔ ለመጎተት የሚሞክሩ ሰዎች ናቸው። It's just personal to me. It's me. I'm doing my thing. የራሴን ነገር እያረኩ ነው። ከድነት ለመውጣት እየታገልኩ ነው። ደሃ ነኝ፣ ለቃቃሚ ነኝ፣ እሳት እየበላኝ ነው። ለእነሱ ለመመለስ ታይም የለኝም። They have a luxury to sit down and to listen to me and to insult me. Thank you. Promise ላደረጋችሁ እግዚአብሔር ይስጣችሁ። ላይፉ ግን የኔ ፐርሰናል ልክ ናቸው። አደነቁኝ ልክ ናቸው፣ ሰደቡኝም ልክ ናቸው። ችግሬን የማውቀው እኔ ነኝ። ድክመቴን የማውቀው እኔ ነኝ። አሁን ሳልጨው መኖር እችላለሁ። ዝም ብዬ ሰው ማስጮም እችላለሁ ብፈልግ። ያኔ ግን አማራጭ የለኝም። የበሰለ ሰው ለምንድን ነው የሚጮኸው? አንዴ ምን ገጠመኝ ማለት ነው። ፈረንሳይ ውስጥ አንድ ደንበኛ ነበረች። ሁሌ ቪዲዮ ሼር ታደርጋለች እና አብሯት የሚሰራ ፈረንሳዊ ይሄ ሰውዬ ምንድን ነው የሚጮኸው አለ። ሁሌ ሼር ታደርጋለች ሲል አእምሯችሁን ቀይሩ፣ በዲሲፕሊን ኑሩ፣ ዓላማ ይኑራችሁ እያለ የት አፍሪካ ኢትዮጵያ ውስጥ እዛ ከዳቦ አልፎ አእምሮ ቀይሩ፣ ተለወጡ፣ ሞቲቬት መደረግ አለ። ለዛ ነው የሚጮዋለች። የሚሰማቶ የሚጮው እንዴት ይገባቸዋል? እነዚህ ሰዎች ይሆናል አይደል? እንዴት እንደሆነ አላውቅም። ራሱ ውስጥ ተሰባስቡና ሁሉ አለባበሳቸውን ተያይቆ ልብሳቸውን ይቀማሉ። ሰዎች አሁን የምታያቸው የሚያስጠላ ላይፍ ግን ያኔ ሁላችን እነሱ ሚሉንን ለማድረግ ነበር። እነሱ ውስጥ ገብተን ከነሱ ጋር ቁጭ ብለን ለማውራት ለመጫወት ነበር ፍላጎታችን። በቃ ከነሱ ጋር ለመታየት ለመጨፈር ምናምን እነሱ ጋር ክለብ ለመግባት ነበር ፍላጎት በሙሉ ያለው ማለት። አሁን ግን ላይፋቸውን ብታየት ዞላምራ ሚዝረብል ላይፍ ነው የሚኖሩት። እኔ ያ ነገር ስለገባኝ ነው እነሱ የማይደርሱበት ጣራ ላይ እንደምደርስ ስለገባኝ ቀኑን ነው ማላቀው። I
have to do it consistently ሳላቆም እሄዳለሁ። እንዴት ነው ማቆም ያለብኝ? እኔን ከሚተቹኝ ሰዎች በላይ እኔ ብዙ ቪዲዮ ቮሊዩም ያለው ቪዲዮ መፍጠር አለብኝ። that's ጌሪፊ ውስጥ ያለው ጌሪ exactly so that በዚህ ተችተው ሳይጨርሱ በዚህ ተሰጥቻለሁ በዚህ በቃ እሱን ተው ሰለቸው ይወደሳል። እሱን በቃ ተው አንድ ዝም ብሎ ኔጌቲቭ ቪዲዮ የሚሰራ ሰው እያለ ዝም ብሎ ማለት ነው። አርጀንቲና ወጣ መልታለች ነው ቪዲዮ ተሰራ እንደው እሺ ምን ላድርግ በቃ ታቁም በላይ ሆነበት ነው። ስሙን አልጠራው አለካት ግን ተበሳጭቷል። በቃ እርር አድርጎት ብሎ ማለት ነው። በቃ ብስጭት ብሎ ማለት ፐርሰናላይዝ ብሎ ይተወዳ በቲንግስ እኔ ራሴን ሰራ ነው የምሰራው። ስለሌላ ስለማንም ሳወራ ስለምንም ሳወራ አሰማኝም። ስራዬና ስራዬን ይዤ ነው የሚለው። ፖለቲካ አላወራም፣ ብሔር አልነካም፣ ሰው አልተችም። የራሴ ሌላ እንድች ዞሮ አለ ምርጫ ይድረስ የዓለም ዋንጫ ይምጣ የሆነ ነገር ይምጣ እኔ ከራሴ ሌን አልወጣ አግኝቻለሁ። የኔን የህይወት ጥያቄ መልስ አግኝቻለሁ። to that level focused እና dedicated ነው ወይ ገብቷል? በዘነበበት እንዲህ ማትል ይሄ ነው የኔ ነገር። ለዚህ ነው የምሞተው እኔ ተተችቼ በዛ ሰዓት በሚተቹኝ ሰዓት ሞቼም ቢሆን እኔ ስኬታማ true I was trying not easy ፖድካስት ላይ ቁጭ ብዬ ስላወራው ሳይሆን ያኔ በሞት ያኔ በታሰር I am just ስኬታማ ነኝ። ከራሴ መስመር በታሪክ አልወጣም ምንም በለኝ ማለት ነው። የሚታየኝ የራሴ ነገር ለምን እግዚአብሔር የሰጠኝ እኔን ፐርፐዝ ነው ያስኩት። የራሴን ፐርፐዝ ነው ያስኩት። ሶ ብዙዎች to that level crystal clear የሆነ ፐርፐዝ የላቸው። የለም ቀሽም ስለሆነ ገና ሲተቹ ወደ ኋላ ይላሉ ማለት ነው። I don't think like ነው ጠይቃለሁ እያልኩ ነበር ሰው ያቋረጥኩ even ብዙ ሰው ለምሳሌ አንተም ጋር ይመጣል ብዬ አስባለሁና ምን ነው የምትፈልገው ለስቴት የለም ምን ነው ማድረግ የምትፈልገው ፐርፐዝ ምንድነው? የሆነ ሰዓት ላይ መጠየቅ አቆምኩ። ምክንያቱም ሳስበው እኔ በጣም ፐርፐስፉል ሰው አልነበርኩም። ገብቶሃል አይደል? ይሄ ከልጅነቴ ቪዥን ኖሮኝ ምናምን አይደለም ወደ ስራው የገባሁት። እንዳልከው መደፈን የነበረበት ቀዳዳ ነበረ። በቃ የሆነ ችግር ከመሙላት ነው የሚጀምረውና የሆነ እንደውም ሪሰንትሊ ያወራንበት ነበር ይሄን ጉዳይ። ዴቪድ ጎጊንስ ነው ያልከኝ ራይት? ዴቪድ ጎጊንስ የሆነ ፖድካስት ላይ ነው ቀርቦ ሲያወራ የሰማሁትና ኢምፓክት ቲዮሪ ላይ ነው like what the purpose ምንድነው ሲባል በቃ እኔ ነኝ ፐርፐዙ like ራሴ ላይ መስራት ከዚህ በላይ ፐርፐዝ የለም ራስን ትራንስፎርም ማድረግና ቅድም ስታወራ ሂት አደረገ መሰለ ስለዛች ሎንሊት ስለ ብቸኝነቷ ጊዜ ያነሳን ራይት። ከዛ አየው የሆነ ሰዓት ላይ እያየ ነው ማን ያዟል ከሆኑ ሰዎች ጋር ጓደኛ መሆን ጀመረ። የሆነ ቪዲዮዎችን መስራት ጀመረና አንድ መጽሐፍ ላይ ያነበብኩት በጣም ላይፍ ቼንጂንግ የሆነ ቲዮሪ ምን ነበረ? ለረጅም ጊዜ ብቻህን በባዶ ቤት ስትታገል ስትለፋ ኮንሲስተንት ከሆንክ ለስራውና ለፐርፐዝ ከታመንክለት ኢቭን ጓደኞች እየጠሉ ሰው እየተለየ እንኳን ቢሆን ለነገሩ ታማኝ ከሆንክለት ጥሩ ጓደኞች ፈልገው መተው ጓደኛ ያደርገዋል። Absolutely. I have no being good. And the best thing I love is being alone. But ምርጥ lovely የሆኑ ሰዎች አሉ። ምርጥ ማለት የሚገራረሙ አብሬያቸው ቡል የማይደብረኝ ብዙ ሰዎች አሉ። በጣም ብዙ አእምሮዬ ላይ ማለት አሁን አንስቼ እንዲህ ሄሎ ማንዬ ምናምን ብሎ ስልኬን የሚያነሱ የሚገራረሙ ሰዎች በሚዲያ የሚታወቁ ማይታወቁ ሰዎች አሉ። በአንተ እምነት አንድ ሰው የሆነ ነገር ፌል አደረገ አልሰራልኝም አልተሳካልኝም ከማለቱ በፊት ምን ያህል ጊዜ ነው መሞከር ያለበት ትላለህ? ሙከራን ወይም ደግሞ ኮንሲስተንትሊ መልፋትን እንዴት ነው ዲፋይን የምታደርገው? ብሮ ቁጥሩን ያ ሰው ዲሳይድ የሚያደርገው ግን ብዙ ሰዎች ስኬትን አንደርስቲሜት ያደርጉታል። የሆነች ቲክቶከር 10,000 ፎሎወር ኖሯት ወይም የሆነ 500,000 ፎሎወር ኖሮት አንደርስቲሜት ይደረጋል። ኖ ብሮ ዲሲፕሊን እና ኮንሲስተንሲ ማለት
አንድን ነገር ሳትሸለም ምን ያህል ሳታቋርጥ ታደርገዋለህ without getting any reward. You know what I'm saying? Life እንዴት እንደሆነ ነገር ሾርት ጌን ሪዋርድ ከሰጠ ሎንግ ጌን ላይ እጅግ በጣም ይመታል። I can tell you real example. ድሮ ቲክቶክ ላይ በቀላሉ የምናያቸው አሁን የሌሉ ሰዎች አሉ። ሳይለፉ የመጡ ወዲያው የታወቁ ከዛ የጠፉ ሰዎች አሉ። መመለስም ይከብዳል። ምን አይችሉም፣ በቃ የሉም። እኔ ስም ልጠቅስ እችላለሁ። አሁንም ያሉ አሉ። ሩቅ እንደማይሄዱ በጣም እርግጠኛ ነኝ። እግዚአብሔር ይስጥልኝ። እቺ የ15 ቀን ፌም ትጠፋለች። yes absolutely maybe ለአንድ ዓመትም ሊሆን ይችላል። ወዲያው ሰው ከወደደ አደጋ ግን ሰርተ ለፍጠ ጥረ ግረ ካመጣ ማንም ሰው አይወስድብህ። መሰረቱን ይዘዋል፣ ገንብተሃል ማለት። እኔ በህይወቴ አቋራጭ መንገድ አልወድም። በአቋራጭ የማገኘውን ነገር አልፈልግም። I don't want that። ይቅርብኝ። I have to work so much hard in በህይወቴ ላቆም ጫፍ ላይ ደርሼ ለምሳሌ ሬስቶራንቴ ከቲሞቼ ጋር አውርቼ this is not for us በቃ ይሄ ለኛ አይደለም፣ ብዙ ዋጋ እያስከፈልን ነው። የሚዲያው ስራና ትሬኒንግ ላይ ማተኮር መቻል ወይ ሌላ ቢዝነስ መጀመር አለብን። we just trust and after 2 weeks ሰዎች መምጣት ጀመሩ። after 2 weeks እና like what is going on again ያለማቆም power ብዙ ሰዎች ያቆሙበት ቦታ ላይ አንድ ቀን ቢቀጥሉ ህይወታቸውን የሚቀይር ነገር ያገኛሉ። እኔ ይሄ ገብቶኛል። ይሄ ድብን አድርጎ ገብቶኛል። የሆነ መጽሐፍ ላይ ያነበብኩ ታሪክ አለ። ቻይና ውስጥ አንድ ዛፍ አላሉ 5 ዓመት ምንም አያበቅልም አሉ። ከዛ በ6 ወር የሚበቅለው አሉ ስንት ፊት ነው ሰማይ የሚነካ ርዝመት ይኖረዋል ማለት በአንድ ጊዜ። you know what I'm saying? እኔ ለምሳሌ አሁን 100,000 ብር በስንት ጊዜ ይሰራል ይባል ነው። shut up man, I can make it like እንደዚህ ላይ ግን 10,000 ብር ለመስራት 10 ዓመት ፈጅቶብኝ ያውቃል። አንዴ ፒካሶ ላይ ነው ምናምን ላይ ያሉ ሰዎች የምታውቀው ከሆነ አላውቅም፣ የሆነ የሚገርም ስዕል ስሎ ውድ ሚሊዮን ብር ተከፈለው እና ደቂቃ ውስጥ ይሄን ሁሉ ብር በዚች ደቂቃ ውስጥ ይችል ለመሳል ስንት ዓመት ለፍቻለሁ። አንዳንድ ሰዎች ከላይ ነው የሚያዩት። እኔ አንድ ነገር በጣም እርግጠኛ ነኝ። ስኬት የሚፈልገው ነገር አንድ የምትፈልገውን ነገር ማወቅና 99% ልበል አለማቆም ነው። በቃ ይሉን ስታ ውደቅ፣ ቀጥል፣ ተነስ፣ ቀጥል፣ አጨበጨቡልህ፣ ቀጥል፣ ብሩን አግኝ፣ ቀጥል፣ አታግኝ፣ ቀጥል። if you keep moving ስኬት ወደ አንተ መምጣቱ አይቀርም። ችግሩ ግን ምን ላይ እንደሆነ ልንገርህ። እኔ ትናንትና አንድ የሚገርም ነገር ሰምቼ ያስገርሞኝ ነው። ይኸውልህ የሀብታም ልጆች ሀብታም መሆናቸው አይቀርም፣ የድሃ ልጆች ድሃ መሆናቸው አይቀርም። ይሄ ግንባር ላይ ቁስል ነው። ለምን እንደሆነ እናወራለን እሱን ነገር ማለት ነው። ምንም ጥያቄና መልስ የለውም። የሀብታም ልጅ ሀብታም ይሆናል፣ የድሃ ልጅ ድሃ ይሆናል። መጽሐፍ ቅዱስ ላይ ደስ የሚለኝ ጠቅሳለሁ። በአልዓዛርና በነዌ መካከል ማለት ነው። አብርሃም ብሎ ለዌ ላክልኝና ከገነት ማለት ነው በምላሱ ያቀዝቅዝልኝ ሲል በእናንተና በእኛ መካከል ድንበር አለ። እኛ ወደ እናንተ መሄድ አንችልም፣ እናንተም ወደ እኛ መምጣት አትችሉም። the same thing በሀብታሙና በድሃው መካከል ድንበር አለ። የማይታይ የሚታይ ደስ የሚል ማለፍ የማይቻል ድንበር አለ። ለምሳሌ ሀብታሞችና ድሆች ልጆቻቸውን እንዴት እንደሚያሳድጉ ልንገር። ሀብታሞች ከልጆቻቸው ጋር ብዙ ሎንግ የሆነ ሰንተንስ ኮንቨርሴሽን አላቸው። የሀብታም ቤተሰብ ሲሆን ያወራሉ። በጣም ነው የሚያወሩት። ለምሳሌ ንበርና ልጁ ሄዶ ስቶፕ ቢነካና እጁ ቢቃጠል ሲል ባቢዬ አየኸው ይሄ አቃጣይ ነገር ነው፣ ስትነካው ትቃጠላለህ፣ ስትቃጠል እጅ ይታማል፣ እጅ ስታመም ሆስፒታል ትሄዳለህ፣ ሆስፒታል ትተኛለህ።
እኛም እንጎዳለን፣ አንተም ትጎዳለህ። እና ለቀጣይ ያን ነገር ስትነካው ጉዳት ስላለው ባትነካው በጣም የተሻለ ነው። የደሃውን ቤት እያሰብኩት ነው። የደሃ ቤት ሁለተኛ እንዳነካው፣ ያነካው ማለት ህይወትን ነው ማጠፋው። አለቀ በቃ። ለምን እንደሆነ ጉዳቱ ምን እንደሆነ ጥቅሙ እንደሆነ ምንም ማብራሪያ። በዚህ ሰዓት ላይ ልጁ እንዲህ ማለት ይጀምራል ማለት ነው። ወርልድ መጥፎ ፕሌስ ነው። ወርልድ አንደርስታንድ ያደረገኝ ትምህርት ቤት እንኳን ሲሄዱ እስቲ አንተ የሀብታም ልጆች እስቲ እንዲበላቸው ሩጠው ይጠመጠሙብሃል። ዴር ፖዚቲቭ ይስቃሉ። ቲቸር ያ ምናምን ነው የሚሉት። የድሃው ልጅ ግን እንደዚህ ይላል። ራሱን ፕሮቴክት እያደረገ ነው ከሆነ አስተማሪ ራሱ ዩአር ፕሮብሌም ቻይልድ ነው፣ አንተ ችግር ፈጣሪ ነው ሊመታው ላይ ይችላል። ድሆች ሶስት ነገር በጣም ያከብራሉ። በጣም የመጀመሪያው ህግ ነው። they listen authority very well ድብን አድርገው ነው የሚሰሙት። ቱ ኮሊጋቸውን ይሰማሉ። አብሯቸው የሚሰራ ሰውዬ ወይ አለቃቸው አለ ወይ ደግሞ ከጎናቸው ያለ እንትን አለ። በቃ ወሬያቸው እዛ ጋር ነው ያለው ማለት ነው። ሶስተኛ የሚሰሙት ምንድን ነው? ኦኬ ሶስተኛ የሚሰሙት ፋሚሊ ይሰማል። ገብቶሃል? ሀብታሞች የሚታወቁት ህግ በመስበር ነው። ህግ በመስበር ስለ ኔጎሽት ያደርጋሉ። በቃ ፖሊስም ይሁን ባለስልጣንም ይሁን ሰራተኞቻችንም ይሁን ባንክም ይሁን ፋይንድ ወይ የተዘጋን በር ለመክፈት የሆነ ቀዳዳ ይፈራል። ይህን ነው ኔጎሽት የሚያደርጉት ማለት ነው። ይህንን ጩጫዎች ቤት ውስጥ ያሉ ገብቶሃል? ስልክ ደውሎ አሁን እንደዚህ እኮ ቢሆን በዚህ መንገድ ብፈልግ እንዲህ ቢደረግ ና። ስለዚህ ልጆቹ they are learning negotiation. ኦኬ ሶ አንተ ከድሃ ቤት ወደ ሀብታም ቤት ልሂድ ካልክ በጣም መንገዱ ጠባብ ነው። እጅግ በጣም ይሄ እጅግ በጣም ጠባብ ነው። በዚያ ተስማማ? yes so like maybe ሀብታም ልጅ ካገባ that's fine ሀብታም ልትሆን ትችላለህ። እሱም በጣም ሬር ነው። ካልሆነ ራስህን ማስተማር አለብህ። እመጣብሃለሁ። ወይ ደግሞ so like ወይ ሀብታም ልጅ ማግባት አለብህ ወይ ደግሞ like you የሆነ ሀገሪቱ ላይ የሆነ መንግስት ተገልብጦ ጦርነት መጥቶ ምናምን የሆነ ስልጣን ይዘ የሆነ ነገር ሊሆን ይችላል። የመጨረሻው ግን ራስን አስተምረ መቀየር ነው። ራስህን ደግሞ አስተምረ ልትቀየር ስትል አይ ዮኒ እኮ እየተቀየረ ነው፣ በጣም ነቃ፣ ስለ ገንዘብ እኮ እያወቀ ነው፣ ስለ ኮንቴንት እየተረዳ ነው፣ ዮኒ እኮ በጣም አይሉም። ሁሉም ያገሉሃል። እናት፣ አባት፣ እህት፣ ወንድም፣ ዘመድ አዝማድ፣ ማህበረሰቡ ልጁን ከሚያሳድግበት መንገድ በተለየ መንገድ ላሳድግ ብትል በጣም የምትገደል። ይህን አንተ አይተሃል ብዬ አስባለሁ። ዛሬ አንዲት ልጅ ደውላልኝ፣ በቃ ማንዬ ኮንቴንት ክሬት እያደረግኩኝ ነበር፣ ግን የሰው ኮሜንት ችግር የለውም ቻልኩት አለች። አሁን ግን እናቴ፣ ወንድሜ፣ እህቴን ማውራት አቆመች። እሺ ምንድን ነው? መገለል አለ፣ እጅግ በጣም መገለል አለ።